بسم الله والحمد لله الصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ የነሲሃቲው ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤ የመጣሁት ነገር የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህልፈት የሚል ታሪክ ነው። ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህልፈት የአላህ እርዳታና መካን መክፈት በመጣ ጊዜ ሰዎችንም ጭፍሮች እየሆኑ በአላህ ሃይማኖት ውስጥ ሲገቡ ባየህ ጊዜ ጌታህን ከማመስገን ጋር አጥራው፣ ምህረትንም ለምነው፣ እርሱ ጸጸትን በጣም ተቀባይ ነውና። ሱራ አን-ነስር 110። ይህ የቁርአን አንቀጽ በወረደበት ወቅት ነብዩ ሰለላሁ ዐለይሂ ወሰለም በዚህ ዓለም ላይ የሚቆዩባቸው ቀናት ጥቂት እንደሚሆኑ ተገንዝበው ነበር። ከዚህም ቀደም ብለው በተቀደሰው የካዕባ ክልል ማንኛውም አጋሪ ጣዖት አምላኪ ሰው እንዳይገባና የአላህንም ቤት ማንም ቢሆን ከእንግዲህ ራቁቱን መዞር ጠዋፍ ማድረግ እንዳይችል በማድረግ አጸዱት። ሂጅራ ካደረጉ በኋላ ሐጅ አድርገው ስለማያውቁ ወደ መዲና ከተጓዙ በ10ኛው ዓመት ላይ ይችን ዓለም ትተው ከመሄዳቸው በፊት የመሰናበቻ ሐጅ ለማድረግና ተከታዮቻቸውም ሁሉ አብረዋቸው እንዲሄዱ ፍላጎት አደረባቸው። በዚህም የተነሳ ለዚህ ታላቅ ጉዞ የሚሆን ከፍ ያለ ዝግጅት ይደረግ ጀመር። አሊ ኢብን አቢ ጣሊብ ረዲየላሁ ዐንሁ ከየመን የተጠሩ ሲሆን ለየጎሳዎች ሁሉ መልእክቱን ለማድረስ ሰዎች ተላኩ። ያ ግዙፍ የሆነ የሰዎች ስብስብ ታሪካዊ በሆነው በዚያ የተባረከ ጉዞ እንዲታደምና ታላቁን ነቢይ እንዲያጅብ የመጨረሻ ግብዣ ነበር። በዚሁ መሰረት በዙልቃኢዳ ወር 25ኛው ቀን በጁማ ኹጥባ ላይ ነብዩ ሰለላሁ ዐለይሂ ወሰለም በመስጊዳቸው ለተሰበሰበው ሰው በሚቀጥለው ቀን ወደ መካ ጉዟቸውን እንደሚጀምሩ አበሰሩ። በዙልቃኢዳ 26ኛው ቀን ጧት ላይ ገላቸውን ታጥበው ጉዟቸውን ጀመሩ። የመጀመሪያው እረፍት የተደረገው ከመዲና 6 ማይሎች ያህል በሚርቀው ዙል ኹለይፋ በተባለ ቦታ ሲሆን እዚያው ሌሊቱን አሳለፉ። በሚቀጥለው ቀን ጧት ነብዩ ሰለላሁ ዐለይሂ ወሰለም ሰውነታቸውን እንደገና የታጠቡ ሲሆን አይሻ ረዲየላሁ ዐንሃ ነበረች ሽቶ የቀባቻቸው። ጉዞ ከመጀመራቸው በፊት እጅግ የሚያምርና ልብ የሚመስጥ 2 ረክዓ ሶላት በመስገድ አላህን ካመሰገኑ በኋላ ቀስዋ ከተባለው ግመላቸው ላይ ወጥተው ድምፃቸውን ከፍ በማድረግ ተልቢያ ወይም የሐጅ ስነ ስርዓት ጸሎት ያደርጉ ጀመር። አላህ ሆይ እዚህ ነኝ፣ አንተን የሚመስል ምንም ነገር የለም፣ እዚህ ነኝ። በእርግጥ ምስጋና ሁሉ ክብርም ጸጋም ልዕልናም የሚገባው ለአንተ ብቻ ነው፣ ከአንተም ጋር የሚስተካከል ማንም የለም። ይህንን የነብዩን ሰለላሁ ዐለይሂ ወሰለም አባባል በሺዎች የሚቆጠር ህዝብ እየተቀበለ ሲያስተጋባው ቀላያትና አድማሳት በዚሁ አስደሳች ዝማሬ ተሞልተው አላህን አብረው ያወድሱ ነበር። ጃቢር ረዲየላሁ ዐንሁ እንደተናገሩት በመሰናበቻው ሐጅ የተገኘውን ህዝብ ቁጥር ለመጥቀስ አስቸጋሪ ከመሆኑ ጋር አይን ማየት እስከሚችለው ድረስ ሁሉ ምድር በሰዎች ተሞልታ ነበር ብለዋል። ግመላቸው ከፍ ያለ ቦታ በወጣ ቁጥር ነብዩ ሰለላሁ ዐለይሂ ወሰለም በታላቅ ድምፅ አላህ ታላቅ ነው በማለት 3 ጊዜ ተክቢር ያደርጉ የነበረ ሲሆን ተከታዮቻቸውም ያንኑ ያስተጋቡ ነበር። በዚህ አይነት ሁኔታ ቅዱሱን ጉዞ ለ9 ቀናት ያህል ካደረጉ በኋላ በዙልሂጃ ወር 8ኛው ቀን ጎህ ሲቀድ የመካ ከተማ በግልጽ መታየት ጀመረች። ወደ ከተማዋ እንደተቃረቡም የሐሽማየት ጎሳ ተወላጅ የሆኑ ታዋቂ ሰዎች ከነልጆቻቸው ነብዩን ሰለላሁ ዐለይሂ ወሰለም በአክብሮት ለመቀበልና ሰላምታ ለመስጠት ይሽቀዳደሙ ጀመር። ነብዩም ሰለላሁ ዐለይሂ ወሰለም እነዚያ ንጹህና ገራገር ፊቶች ሲመለከቱ ወደ እነሱ ጎንበስ እያሉ ፍቅራቸውንና ስሜታቸውን በመግለጽ አንዳንዶቹንም ግመላቸው ላይ በማውጣት ያስጋልቧቸው ነበር። ካዕባን እንዳዩም የሚከተለውን ዱዓ አደረጉ። አላህ ወይ የዚህን ቅዱስ ቤት ክብር ልቅና ሞገስና ቅዱስነት ጨምር። ከዚያ በኋላ በካዕባ ዙሪያ ጠዋፍ አድርገው መቃሙ ኢብራሂም በተባለው ስፍራ 2 ረክዓ ሶላት ሲሰግዱ ይህን የቁርአን አንቀጽ አነበው። ቤቱንም ለሰዎች መመለሻና ጸጥተኛ ባደረግን ጊዜ አስታውስ፣ ከኢብራሂም መቆሚያ መስገጃን አድርጉ። ሱራ አልበቀራህ 125። በመቀጠልም ወደ ሶፋ እና መርዋ ተራሮች በማምራት በመካከላቸው እየሮጡ ሳለ እንደገና ካዕባን ሲመለከቱ የአላህን አንድነትና ታላቅነት አስታውሰው የሚከተለውን ዱዓ አደረጉ። ከአላህ በስተቀር በእውነት የሚገዙት አምላክ የለም፣ ለእርሱ አንድም አጋር የለውም። የበላይነትም ሆነ ምስጋና የሚገባው ለእርሱ ብቻ ነው። ሕይወትም ሆነ ሞትን ለእያንዳንዱ የሚሰጠው እርሱ ነው። ከአላህ ሌላ አምልኮት የሚገባው አንድም የለም፣ ለእርሱ አንድም አጋር የለውም። እርሱ ቃል ኪዳኑን ሞላ፣ ባሪያውን ረዳ፣ አሕዛብን ብቻውን ድል ነሳ።
በዙልሂጃ ወር 8ኛው ቀን እዚያው ሚና ቆዩ። በዕለተ ዓርብ ዙልሂጃ 9ኛው ቀን የፈጅርን ስግደት ከፈጸሙ በኋላ ሚናን ለቀው በነምራ ሸለቆ ውስጥ ቆዩ። ፀሐይ እንደጠለቀችም ወደ ዓረፋት ሜዳ በመጓዝ እዚያ ሆኖ ከሚጠብቃቸው ቁጥሩ ወደ 120 ሺህ ከሚጠጋ ህዝብ ጋር ተቀላቀሉ። በዚያ የተንጣለለ መልካ ላይ ያ ሁሉ እጅግ ቁጥሩ የበዛ ህዝብ በታላቅ ድምፅ አላሁ አክበር ላኢላሃ ኢላላህ እያለ ምድሪቱን እያናወጻት ነበር። ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ቀስዋ በተባለው ግመላቸው ላይ ሆነው ከዓረፋት ተራራ አናት ላይ በመውጣት በሜዳው ላይ ለተሰበሰበው ህዝብ ታሪካዊ የሆነውን ንግግራቸውን አደረጉ። የመሰናበቻው ንግግር ነቢዩ ሰለላሁ ዐለይሂ ወሰለም ለህዝባቸው ያላቸውን ጥልቅ ስሜት ያንጸባረቁበትን ንግግር ነበር በዚያ ቦታ ላይ ያደረጉት። በጊዜው ሙስሊሞች ከምንጊዜውም በበለጠ በብልጽግና እንዲሁም በኃይል እያደጉ መሄዳቸውን የተመለከቱት ነቢይ ይህ ሁሉ የሀብት መትረፍረፍ አንድነታቸውን በመናድ ብትንትናቸውን እንዳያወጣው ነበር የፈሩት። አጠቃላዩ በንግግራቸው ወቅት አጽንዖት ሰጥተው ያሳሰቡት ጉዳይ እርስ በእርስ የሚያጋጭና የሚያጨቃጭቅን ሁኔታ ሙስሊሞች እንዲያስወግዱ በመምከር ላይ ያጠነጠነ ነበር። የንግግሩ ከፊል እንደሚከተለው ቀርቧል። እናንተ ሰዎች ሆይ ንግግሬን አድምጡ። ምናልባት በተከታዩ ዓመት በዚህ ቦታ ላይ ላንገናኝ እንችላለን። እናንተ ሰዎች ሆይ አላህን እስክትገናኙ ድረስ ይህ ቀንና ወር ብሩክ እንደሆነ ሁሉ ደማችሁና ገንዘባችሁም የተከበረ ነው። ፈጣሪያችሁን መገናኘታችሁ አይቀርም። የሰራችሁትን ድርጊት ይጠይቃችኋል። በበኩሌ መልእክቴን አድርሻለሁ። አደራ ያለበት ሰው ለባለቤቱ ይመልስ። ወለድ ወይም አራጣ ውድቅ ነው። ነገር ግን ዋና ገንዘባችሁ ወይም ወረታችሁ የእናንተው። አትበደሉም አትበድሉምም። አላህ ወለድ ክልክል መሆኑን ደንግጓል። የአባስ ኢብን አብደል ሙጦሊብ የወለድ ገንዘብ ሁሉ ከእንግዲህ ውድቅ ነው። በጃሂልያ ወይም በቅድመ ኢስላም የተፈጸመ የደም ክስም ውድቅ ተደርጓል። በቅድሚያ የምሽረው የኢብኑ ረቢዕ ኢብን አልሐሪስ ኢብን አብዲል ሙጦሊብ የደም ጥያቄ ይሆናል። ከዚህ በመቀጠልም የማሳስባችሁ ሰይጣን በዚች ምድራችሁ በአረብ ምድረ ሰላጤ ከእንግዲህ የሚገዛው እንደሌለ ተረድቶ ተስፋ ቆርጧል። ነገር ግን እናንተ በቀላሉ የምታዩቸው ድርጊቶች እርሱን እጅግ ያስደስቱታል። ስለዚህ እስላምን በትጋት ያዙ። ሰዎች ሆይ በሴቶቻችሁ ላይ የተወሰነ መብት ያላችሁ መሆኑ እርግጥ ነው። ነገር ግን እነርሱም በእናንተ ላይ መብት አላቸው። በእናንተ ቁጥጥር ስር እስካሉ ድረስ እነርሱን የመመገብ የማልበስና በርህራሄ የመያዝ ግዴታ ይኖርባችኋል። ሴቶቻችሁ የኑሮ ጓደኞቻችሁና የቅርብ ደጋፊዎቻችሁ በመሆናቸው በርህራሄና አግባብ ባለው ሁኔታ ተንከባከቧቸው። እናንተ ከማትፈልጉት ሰው ጋር ጓደኝነት እንዳይመሰርቱና ቤታችሁ እንዳይደፈር ማድረግ የእናንተ መብት ነው። ሰዎች ሆይ ከዚህ በመቀጠል የማስታውሳችሁ ነገር ደግሞ እናንተ የአንድን ወር ልዩ ባህሪና ክብር ለሌላው መስጠት ክህደትና እብለት መሆኑን ነው። ከዚህም የተነሳ ከሃዲያን ስህተት ላይ ይወድቃሉ። በአንድ ወቅት የፈቀዱትን ነገር በሌላ ጊዜ ያለምንም ተጨባጭ ማስረጃ ክልክል ያደርጉታል። አላህ የከለከለውን ነገር ይፈቅዳሉ፣ የፈቀደውን ነገር ደግሞ ክልክል ያደርጋሉ። ጊዜያት አላህ ሰማይና ምድርን ከፈጠረ ጀምሮ በራሳቸው መንገድ ይጓዛሉ። ከእነዚህም አራቱ የተከበሩ ጦርነት የማይፈቀድባቸው ናቸው። እነሱም ሶስቱ ተከታታይና በሁለቱ ጀማዶች መካከል ያለው የሙዶር ረጀብ ነው። ሰዎች ሆይ ንግግሬን ከህሊና ማህደራችሁ መዝግቡት። እኔ በበኩሌ መልእክቴን አድርሻለሁ። ግልጽና ከተጠቀማችሁበት ለጥመት የማትዳረጉበትን ነገር ትቼላችኋለሁ። የአላህን ኪታብ ቁርአንን፣ የእኔን ሱና እናንተ ሰዎች ንግግሬን አድምጡ፣ አስቡበትም። አንድ ሙስሊም ለሌላው ሙስሊም ወንድሙ መሆኑን ታውቃላችሁ። መላው ሙስሊሞችም እንዲሁ ወንድማማቾች ናቸው። ወዶና በፈቃዱ አንድን ነገር ለሌላው እስካልሰጠ ድረስ አንድ ሰው የወንድሙን ንብረት መውሰድ አይፈቀድለትም። ራሳችሁን አትበድሉ። አላህ ወይ መልእክቴን አድርሻለሁ። አንድ ቀን አላህ ስለ እኔ ይጠይቃችኋል። መልሳችሁ ምን ሊሆን ነው? በዚህ ጊዜ ያ ሁሉ ህዝብ በአንድ ድምፅ የአላህ መልእክተኛ ሆይ እርሶ የአላህን መልእክት በሚገባ አድርሰዋል፣ እንዲሁም እውነቱን ከሐሰት ለይተው አመላክተዋል በማለት አስተጋባ። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እጆቻቸውን ወደ ሰማይ አንስተው 3 ጊዜ አላህ ሆይ አንተ ምስክሬ ነህ አሉ። ንግግራቸውን ያሰሙ በነበረበት ጊዜ በጥልቅ ስሜት ተውጠው የነበረ ሲሆን አይኖቻቸውም የእንባ ዘለላዎችን አዝለው ይታዩ ነበር። በመጨረሻም እንዲህ አሉ። እዚህ ያላችሁ በቦታው ላልተገኙት መልእክቴን አድርሱ። ምናልባትም መልእክቱን ከሌሎች ሰዎች የሰሙ እዚህ ሆነው ካዳመጡ የበለጠ ሊጠብቁትና ሊሰሩበት ይችላሉና። ከመሰናበቻው ሐጅ በኋላ መልአኩ ጅብሪል የሚከተለውን የቁርአን አንቀጽ ይዞ መጣ።
ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም እስልምናን ከሃይማኖት በኩል ወደድኩ። ሱራ አልማኢዳ 3። ንግግሩ እንዳበቃ ቢላል ረዲየላሁ አንሁ አዛን ካለ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም የዙሁርና ዓስር ሶላቶችን አንድ ላይ በማድረግ አሰገዱ። ከዚያም ቀጥለው መውቁፍ ወይም በአረፋ ሜዳ ላይ መቆየት በማድረግ ፀሐይ እስክትገባ ድረስ ቆመው አላህን በመለመንና በመማፀን ቆዩ። ፀሐይዋ ከገባች በኋላ በዚያ ስፍር ቁጥር በሌለው የህዝብ ጭንቅንቅ መሃል የግመላቸውን ገመድ ልጓም በመያዝ ሰዎች ትንሽ ትዕግስት እንዲያደርጉ እየጠየቁ አለፉ። ሙዝደሊፋ ላይ ሰፈር አደረጉና ሌሊቱን እዚያው ለማሳለፍ አረፉ። በዚህም ጊዜ ቢሆን የመግሪብና ዒሻ ሶላቶችን በማጣመር ከህዝቡ ጋር ከሰገዱ በኋላ በድካም ላይ ስለነበሩ ጭልጥ ያለ እንቅልፍ ወሰዳቸው። ከሐዲስ ምሁራን በተገኘው መረጃ መሰረት ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት ተሐጁድ ሳይሰግዱ ያሳለፉት ብቸኛ ሌሊት ይኸው ነው ተብሏል። በዙልሂጃ 10ኛው ቀን ጧት ላይ ጀምራ ሰይጣንን የሚቀጠቅጡበትን ጠጠር መወርወር የቀጠሉ ሲሆን በዚያ ስነ ስርዓት ላይም የአጎታቸው ልጅ ፈድሉ ኢብን አባስ ረዲየላሁ አንሁ አብረዋቸው ነበሩ። ግመላቸው በዚያ ቦታ ላይ ቀስ እያለ የሚራመድ ሲሆን የሰው ብዛት ልክ አልነበረውም። ሰዎች ስለ ሃይማኖታቸው ጉዳይ ጥያቄዎችን ሲጠይቋቸው እርሳቸውም ተገቢው መልስ ሰጥተዋል። በጀመራው አቅራቢያ ፈድል ኢብን አባስ ረዲየላሁ አንሁ ጠጠሮችን ሲያቀብላቸው እርሳቸውም ይወረውሩ ነበር። በዚህ ሁኔታም ላይ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች የሃይማኖታቸውን ህግጋት እንዳይጥሱና ጥመት ውስጥ እንዳይገቡ የቀድሞዎች ህዝቦች የጠፉት ይህን በማድረጋቸው መሆኑን እየጠቀሱ አስጠነቀቁ። በየመካከሉም ሰዎች የሐጅን ስርዓትና አፈጻጸም ከእርሳቸው እየጠየቁ እንዲረዱ ምናልባትም በሚቀጥለው ዓመት ሐጅ ለማድረግ የማይችሉ መሆኑን እያነሱ ይገፋፏቸው ነበር።